ሰላም እንኳን ወደ ኤኤፍዲኤ የኦንላይን ሲስተም በደህና መጡ። በዚህ ቪዲዮ እንዴት አድርገን ከክልል ያወጣነውን ላይሰንስ እዚህ አዲስ አበባ ላይ ለመስራት ስናስብ ላይሰንስ ትራንስፈር እንዴት እንደምንጠይቅ እናያለን። ስለዚህ ወደ ሲስተሙ ሎጊን አድርገን ከገባን በኋላ በመቀጠል ደግሞ ላይሰንስ የሚለውን ላይ እንገባለን። ላይሰንስ የሚለውን ከመረጥን በኋላ ላይሰንስ ትራንስፈር የሚለውን እንመርጣለን። በመቀጠል ቤዚክ ዲቴይል የሚለው ላይ እያንዳንዱ የምንጠየቀውን መረጃ እናስገባለን ማለት ነው። ስለዚህ አፕሊካንት ታይፕ እና አድሬስ ዲቴይል በእንደዚህ አይነት መልኩ ተሞልቶ ይመጡልናል። ስለዚህ እዚህ ጋር ክፍለ ከተማችን እናስገባለን፣ ወረዳ እናስገባለን፣ ኤዱኬሽን ሌብል እዚህ ጋር ኤዱኬሽን ዲቴይል የሚለው ላይ ላይሰንሳችንን እዛ ክልል ላይ ባወጣንበት እዛ የሞላነውን እዚህ ጋር እናስገባለን ማለት ነው። የት ነው የተማርነው የሚለውን መቼ እንደተመረቀ እናስገባለን። በመቀጠል የላይሰንስ ዲቴይል ስለዚህ እጃችን ላይ ያለውን የክልል ላይሰንስ ፋይል ነምበር እዚህ ጋር እናስገባለን። ይሄን ላይሰንሳችን ላይ የምናገኘው ይሆናል ማለት ነው። ይሄን ደግሞ ላይሰንስ ነምበሩ በእንደዚህ አይነት መልኩ እናስገባለን። ፕሮፌሽናል ታይፑ የተሰጠን እናስገባለን። ላይሰንስ ፕሪፊክሳችን ምንድነው? ሲኒየር ነው፣ ጁኒየር ነው፣ ኤክስፐርት ነው የሚለውን እንመርጣለን። በመቀጠል መቼ ነው ላይሰንሱን ያገኘ ነው እዛ የሚለውን እናስገባለን። ላይሰንሱን የተሰጠበትን ቀን መቼ ነው ላይሰንሱ ኤክስፓየር የሚያደርገው ወይም ደግሞ የሚያልቀው የሚለውን እናስገባለን። በማን የተሰጠው፣ የት ነው የተሰጠው ላይሰንሱ የሚለው በእንደዚህ አይነት ይመጣልናል። አንዱን እንመርጣለን ማለት ነው። በመቀጠል ወርኪንግ ዲቴይል የሚለው ላይ የምንሰራበትን የጤና ተቋም እናስገባለን ማለት ነው። የተቀጠርንበትን ቀን እንመርጣለን፣ እናስገባለን። በእንደዚህ አይነት መልኩ አስገብተን ከጨረስን በኋላ ኔክስት እንለዋለን። ኔክስት ስንለው የተለያዩ ዶክመንቶችን ደግሞ የምናስገባበትን ፔጅ እናገኛለን። ስለዚህ እዚህ ጋር ኮመን ፋይል ላይ የ10 እና የ12 ሰርቲፊኬት ከ9 እስከ 12 ትራንስክሪፕት አይዲያችንን አይዲ ላይ ፓስፖርት ሊሆን ይችላል፣ ናሽናል አይዲ የምናስገባበት ቦታ ነው ማለት ነው። ስለዚህ እዚህ ጋር እነዚህ እንዳለ የምንጠየቀውን ዶክመንቶች እናስገባለን ማለት ነው። ስለዚህ ዶክመንት ስናስገባ እዚህ ጋር አፕሎድ የሚለን ይታየናል። እሱን እንነካለን። ሰሌክት ፋይል የሚለውን እንነካለን። ከዛም ልናስገባ የምንፈልገውን ዶክመንት በእንደዚህ አይነት መልኩ እያስገባን እንሄዳለን። እንመርጣለን ከየት ነው የምናስገባው የሚለውን። ከዛም እንደዚህ እያደረግን ዶክመንታችን የምንፈልገውን እየመረጠን አፕሎድ እናደርጋለን። የምንጠየቀውን እያንዳንዱን ዶክመንት እያየን እናስገባለን ማለት ነው። ትሬዲንግ ካለን የትሬዲንግ ዶክመንቶችን እናስገባለን። ሜዲካል ሰርቲፊኬት ኮንቲኒው እንለዋለን። ፓስፖርት ሳይዝ ፎቶአችንን እንደዚህ አይነት መልኩ እናስገባለን። ስቱደንት ኮፒ እናስገባለን። ያስገባነውን ዶክመንት ማየት ከፈለግን ቪው እንልና ምን አይነት ዶክመንት እንዳስገባን በእንደዚህ አይነት መልኩ ማየት እንችላለን ማለት ነው። ካልሆነ ደግሞ ቼንጅ በማለት ምንቀይረው ነገር ካለ ቼንጅ እንላለን። በመጨረሻ እቺን ክሊክ በማድረግ ኔክስት እንላለን። እስካሁን ያስገባነውን መረጃ በሙሉ ለማየት ሪቪው ፔጅ ላይ በእንደዚህ አይነት መልኩ ማየት እንችላለን። ስንጨርስ ሰሚት እንለዋለን። ከዛ ደን እንለዋለን። አሁን ሰሚት ያደረግነውን ማይ አፕሊኬሽን ላይ በመግባት በእንደዚህ አይነት መልኩ ከክልል ደብዳቤ እስኪላክልን ወይም ደግሞ የኤፍዲኤ ሰራተኞች ያስገባነውን ዶክመንት አፕሩቭ እስኪያደርጉልን ጠብቅ የሚል መልእክት ይታየናል ማለት ነው። ስለዚህ አሁን ሰሚትድ ስቴት ላይ ነው። ስለዚህ አፕሩቭ ሲደረግ በእንደዚህ አይነት መልኩ ትራንስፈር የጠየቅነው አፕሩቭ ሆኗል የሚል ሜሴጅ ይደርሰናል ማለት ነው። በመጨረሻ ላይሰንስ አፕሩቭድ ከሆነ በኋላ ላይሰንሳችንን እንገባና ማይ ላይሰንስ ውስጥ ገብተን እዚህ ጋር
ቪው አስ ፒዲኤፍ በማለት በእንደዚህ አይነት መልኩ ላይሰንሳችንን እናያለን።